እንደ ዛሬ በማዕከላችን ንፋስ ሳይገባብን ፍጥረት ሳይፈጠር በእኔና አንቺ መሃል የነበረው ክፍተት አንድ ስንዝር ነበር። አንቺ ሰማይ ሆነሽ እኔ ደግሞ ምድር። በዚህ ስንዝር መሃል እስትንፋስ ያላቸው ሰዎች ተፈጠሩ። እነዚህ ሰዎችን ቅርብ ላለች ሰማይ የምድርን ኃጢአት ይነግሯት ጀመሩ። ምድር ዘማዊ ነው፣ ምድር ኃጣዊ ነው፣ ብትሸሹ ይሻላል፣ የዓለም ጠፊ ነው እያሉ ሲነግሯት የሰው ወሬ ሰምታ ሰማይ ፊኛ ሆና ትለጠጥ ጀመረ ከኔ ተለይታ። በሰዎች እስትንፋስ ወደ ላይ ተነፍታ ወደ ጎን ሰፍታ እንጂማ አውቃለሁ እንጂማ ታውቂያለሽ። የሰው ወሬ ሰምቶ ልብሽ ባይረበሽ እንደ ዛሬ ሳትርቂኝ በፊት ሰማይ ቅርብ ነበር። እንደውም በዛ ስንዝር መሃል ያን የተፈጠሩ ዛሬ ላይ ሆነው ሰማይ ቅርብ ነበር እያሉ የሚያወሩ እድሜ የሰጣቸው ጥቂት ሰዎች አሉ። የኔና ያንቺን ፍቅር የሚመሰክሩ። እንደውም ሌላ አይነት ማስረጃ፣ ሌላ አይነት ምስክር። ሰማይ ቅርብ ሳለሽ ምጣዶኝ ምድር እንደ ዛሬው ንፋስ አቀጣጥሎት ንፋስ የሚያጠፋው እሳት ሳይፈጠር የሰው ልጆች ሁሉ በፀሐይ ብርሃን መግቢያ በስሉ ነበር። ፀሐይ ውበትሽ ነው ጠዋት የሚሞቀው፣ ቀን ተቃጥዬበት ሌት የምናፍቀው። ሌሊት ላይ ያመኛል ምንም የማንቺ ነሽ፣ ቀኑ ጨለማ ነው ነቅቶ እስካይሽ ድረስ ትናፍቅኛለሽ። መቼ ነው የሚነጋው? ፀሐዩ ውበትሽ ምድርን የሚከድ ነው። መርዙ መድኃኒትሽ በሽታዬን ገሎ ህመም የሚያድ ነው። ካፈቀሩት ጋራ እንኳን ለአንድ ሌሊት ላፍታ ያህል እንኳን መለየት ሞት ነው። መቼ ነው የሚነጋው? ልቤን ይበርደኛል። ንጋት ላይ የሚሸሽ ወረተኛ ፍቅር ጤዛው በዝቶብኛል። አንቺ የሌለሽበት ራሴን ሳስበው ራሴን ያዞረኛል። ለራስ ምታት ህመም መድኃኒት እንዲሆን
በሽታን የሚገል መርዝ ነው የሚቀመም። እንጂማ አውቃለሁ፣ እንጂማ ታውቂያለሽ። የሰው ወሬ ሰምቶ ልብሽ ባይረበሽ እንዲህ እንደ ዛሬ ሳትርቂኝ በፊት ሰማይ ቅርብ ነበር። ምንጭ ከቴሌግራም ይሄዱ መጠበቅ